ሰላም ጋይስ በዚህ ቪዲዮ ላይ ስልካችን ሪከርድ ተጠቅመን በተለያየ ሳይዝ ቪዲዮ እንዴት እንቀርጻለን የምለው ነው። ቀጥታ ወደ ፕላይ ስቶር እንሄዳለን። አንድ አፕሊኬሽን ከዛ በኋላ እናወርዳለን። አፕሊኬሽኑ ስም ስክሪን ኮንትሮል ኦሪንቴሽን ይባላል። እቺን አፕሊኬሽን ኢንስቶል ካደረግን በኋላ በዚች አፕሊኬሽን ነው ሁሉንም የስክሪን ሪከርድ ሳይዞችን የምንቆጣጠረው ማለት ነው። በዩቲዩብ ሳይዝ፣ በቲክቶክ ሳይዝ፣ በተለያየ ሳይዞች ዩቲዩብ ቪዲዮን መቅረጽ እንችላለን። ስለዚህ እቺን ኢንስቶል አድርጌ ኦፕን አድርጋታለሁ። ከዛ በኋላ የሚጠይቁ ነገሮችን እዚህ ጋር አሉ አድርገን እናልፋለን። ከዛ በኋላ እዚህ ጋር ሎድ እያደረገን ያለው ትንሽ እንቆይና እቺን ኦፕሽን ኦን እናደርጋታለን። ከዚህ በኋላ ደግሞ እዚህ ስታርት እናደርጋለን ሰርቪሱን። ከዛ እንደምትመለከቱት ሆቨር ሳደርግ ሰርቪሱ መጣ ማለት ነው። ይሄንን ይመስላል አፕሊኬሽኑ። በዚህ ወይ ነው ኮንትሮል የምናደርገው። ስለዚህ በዚህ በዜሮ አንግል፣ በ90፣ በ180፣ በ270 እንዲህ በተለያየ አንግል እንቀርጻለን። እኛ ግን የዩቲዩብ ሳይዝ ለመቅረጽ ከፈለገን በ90 ዲግሪ ነው የምናደርገው። ምክንያቱም 90 ዲግሪ በ16 9 ኢንች ነው የሚያስቀምጥልን ማለት ነው ስክሪናችን፣ የስልካችንን ስክሪን። ስለዚህ በ90 የተቀረጸው ፋይናል ሪዛልት ላሳያችሁ። ይሄንን ይመስላል እንደምትመለከቱት በ16 9 ሳይዝ ነው የሚሆነው ማለት ነው። እኔ በስልካችሁ የምትከፍቱት ነገር ሁሉ በ16 9 ኢንች ነው የሚሆነው ማለት ነው። በዚህ ሳይዝ ነው የሚሆነው። ላይክ ሼር ማድረግ እንዳትረሱ። ይመቻችሁ።